እንዲጨምር ወደ ጌታን መፍራት እንዲማሩ የበለጠ ወደ ጌታ እንዲጠጉ ጸጋ እንዲበዛላቸው እግዚአብሔር ንቅናቄውን ያበዛል። ምን ማለት መሰላችሁ? ጠጋ በል ልጄ አያዋጣህም። ምንም ያዋጣህ ነገር የለም። ሀብት አዋጣም ይከዳል፣ መልክ አዋጣም ይከዳል፣ ስኬት አዋጣም ይከዳል፣ ሁሉ ነገር ይከዳል። በዚህ በንቅናቄ ውስጥ ወደ ጌታ ጠጋ እንድንል ማምለጫ 4 ነገሮችን ልናገር። ማነው የሚቀጥል? ማነው የሚቀጥል? ትውልድ እንዴት ይቀጥል? ማነው የሚያመልጥ? ማነው የሚሻገር? ማነው የሚሻገር? ማነው በሩጫው የሚቀጥል? ማነው እስከ መጨረሻ የሚጸና? ማነው እስከ መጨረሻ በዛ በሰማያዊ ጉባኤ የሚገኝ? 5 ነገር ልንገራችሁ ከዚህ ክፍል። አንደኛ ሸክምን ሁሉ ቶሎ የሚከበንን ኃጢአት አስወግደን። ሸክምን ሁሉ ቶሎ የሚከበን ኃጢአት አስወግደን። ሸክምን ሁሉ ምንድነው ሸክሞቹ? ኃጢአት ከሸክም የበለጠ ነው። እሱ ሌላ ነገር ነው። ስኬት የሚያስቆም የትውልድ ሩጫ የሚያቃጥል ግሳንግስ ዘሶኮልድ ስኬት ውሸት፣ እምነትን ያስጣለ፣ ህይወትን ያስጣለ፣ ቅድስናን ያስጣለ ማንኛውም ስኬት ሸክም ነው። ሸክም ዛሬ በብዙ ሸክም ውስጥ ያላችሁ ነፍሳችሁ በብዙ ሸክም የተዋጠች ለምን? አንዳንድ ጊዜ ለምሳሌ ለእንጀራ ብለን ለስኬት ብለን እንደ ጎረቤቶቻችን እንዲሳካልን ብለን የተወጣጠርን የውሸት ሸክም ጣለው። አያዋጣሽም። እንደማንም መሆን አዋጭ አይደለም። የጌታ ብቻ መሆን ይበልጣል። ኢየሱስ ክርስቶስ ጌታ ነው። ዛሬ በጌታ በኢየሱስ ስም ሸክም ሁሉ ይራገፍ። አሜን አሜን። ሸክም ሁሉ ይራገፍ። አሜን። እግዚአብሔር ያልጫነው ቀንበር ይራገፍ። አሜን። አስወግዳችሁ ነው የምለው። የኛ ምርጫ ነው፣ ማስወገድ እንችላለን። አስወግዳችሁ ስለምን የሚቀጥል ትውልድ በንቅናቄ መካከል የሚቀጥል ትውልድ ሸክም ያልበዛበት ነው። ሸክም ያልበዛበት ኃጢአትን እምቢ ያለ። ትናንት ማታ ወንድማችን እጅግ በጣም በሚያስደንቅ ቃል እየነገረን ነበር። ሙሴ እምቢ አለ። እምቢ ያለ ነው የሚያመልጠው። እምቢ ያለ ነው የሚቀጥለው። እምቢ ያለ ያመልጣል። እግዚአብሔር እምቢ ያሉ ሰዎችን ይፈልጋቸዋል። እምቢ ለኃጢአት፣ እምቢ ለኮራፕሽን፣ እምቢ ለዚህ ለማይረባ ነገር እምቢ። ዛሬ በጌታ በኢየሱስም በእግዚአብሔር ጸጋ እምቢ የሚል መንፈስ ይግባብን። አሜን። ማን ነው የሚያመልጥ? የእምነት ሰዎች ጌታን ያመኑ ሸክማቸውን በብዙ ሁኔታ በሕይወታቸው ያለውን ሸክም ያራገፉ። አንዳንድ ነፍሳችሁን የሚያጣብቧቸው ብዙ በርካታ ሊታስቡ የሆነች ትንሽዬ ነገር ነች። እግዚአብሔርን ከሸክም ሁሉ ነፃ ያውጣል። ዛሬ መንፈስ ቅዱስን ጠይቁት። ሸክሜ ምንድን ነው? ምንድን ነው በልቤ የሞላው? ምንድን ነው አንተ የምትጸየፈው? ምንድን ነው ሸክም የሆነብኝ? ሕይወቴን በትክክል እንዳሮጥ ያደረገኝ፣ ኢየሱስ ተከትዬ እንዳሮጥ እያገደኝ ያለ ሸክም ምንድን ነው? ወገኖቼ መንፈስ ቅዱስ በጌታ በኢየሱስ ክርስቶስም ያንን ሸክም ያመላክታችሁ። አሜን ብሎ ያመላክታችሁ። ሲቀኝ እጃችሁን አንሱና አብረን አጭር ጸሎት እንጸልይ። በጌታ በኢየሱስ ስም ጌታ ሆይ ዛሬ ምራኝ፣ ዛሬ ምራኝ። ሸክሞችን አራግፌ ልሂድ። በዚህ ሳምንት ሸክም የማራገፍ ሳምንት እንዲሆን አንተ የማትከብርበት ግን እኔ የተሸከምኩት ጥሩ የሚመስል ግን ጥሩ ያልሆነ በጌታ በኢየሱስ ስም ይሄ ሸክም የተራገፈ ይሁን። የትውልድ ሩጫ የሚያስቆም ሸክም ይራገፍ።